እንተዋወቃለን ወይ ሰዓታችን ላይ ነው የምንገኘው። ዛሬም ልዩ የበዓል ፕሮግራማችን ለየት ባለ መልኩ ጀምሯል። እንግዶቻችን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለዚህ እናንተን ልንተዋወቃችሁና ከዛ በኋላ ፕሮግራማችንን እንጀምራለን። እኔ ሉላ ገዙ ከዚሁ ከኢቢኤስ ስቱዲዮ እናንተን ማለበል ከእናንተ ልጀምር። ብርሃኑ በላይ። እሺ ብርሃኑ በላይ። ወርቅነሽ ገዙ። ዳኛቸው ኪዳኔ። ወርቅ ያሰፋ። ወርቄ እኔ ወርቅ በስቷል ዛሬ። እሺ ጌታነህ አዘነ። ወርቅ በወርቅ ነው እውነት ነው። ጌታነህ አዘነ። እሺ በላይነሽ ታደሰ። በላይነሽ ታደሰ። አንድ ወርቅ ብትጨምሪ ነው ወርቅ በወርቅ ነው ነበር ዛሬው። ሁላችሁም እንግዶቻችን በድጋሚ እንኳን ደህና መጣችሁ። ያው ከዚህ በኋላ ከትውውቅ በኋላ ያለው ምንድነው እንዴት ተዋወቃችሁ፣ ምን ያህል ጊዜን ደግሞ በትዳር አስቆጠራችሁ ነው። እሺ የተዋወቅ ነው ያው በቤተሰብ አማካኝነት ነው። የሷ ቤተሰቦች አክስቶች ጋራ ያው እንተዋወቃለን። የቀረበ ግንኙነትም ስለነበረ በእነሱ ተዋወቅንም ያው ትዳሩን ከመሰረትን ይኸው አሁን 9 ዓመት ይዘናል። አዎ እኔ አክስቴ ጋር ነበርኩኝ። እሱ መጣና ያው ትዳር ፈላጊ ነኝ በማለት አየው። እሱ ማይቶኝ ሄደ፣ እኔ ማዩ በቃ ተገናኘን፣ ተጋባን። ያው 9 ዓመታችን 9 ዓመት አብራችሁ አሳለፋችሁ። ሰዓቱ የእድሜ ልዩነታችሁ ትንሽ ሰፋ ያለ ይመስላልና እስቲ እንዴት ነበረ? አምሹር የሚያየው ቲቪ ላይ የሚያየው ሰው ይሄን ነገር ማንሳቱ አይቀርምና ያው ፍቅር እድሜ ይገድበዋል ብዬ አላምንም እኔ አይደለ። ዋናው ፍቅር ዋናው መዋደድ መግባባት ነው። ግን ደግሞ እንደዚህ አይነት ትዳሮች ብዙ ጊዜ ፈተና ይበዛባቸዋል ወይ ደግሞ ጥያቄ ይበዛባቸዋል። ይሄውኛ ማስተናልና እስቲ እንዴት ነበረ የእናንተ? የኔ ያው እኔ ትንሽ መጠጥ ያለ ሰው ማለት በሰል ያለ ሰው የሚመኝ ስለነበረ በቃ እሱ ይሻለኛል ብዬ ወሰንኩት እና ያው በዛ። ለምን ነበር ከምን ተነስተሽ ነበር መጠጥ ያለ ሰው በሰል ያለ ሰው ይሻለኛል ብለሽ እንድትወስኝ ያደረገሽ ምንድነው? እኔ ብዙ ጊዜ ያው ትንሽ በቃ ትልቅ ሰው ይመቸኛል፣ ደስ ይለኛል፣ በጣም ደስ ይለኛል። ትልቅ ሰው ትልቅ ነው እውነት ነው። ትልቅ ሰው ደስ ይለኛል። ከዛ እንዳገኘሻቸው ምን ነበር የተሰማሽ? ሳገኛቸው ይሄ ነው እንደ አክስቴ አዎ ምን ነው አለችኝ። አይ ብዬ ዝም አልኩኝ። በቃ ተገናኘ። አቶ ዳኛቸው እንግዲህ እስቲ ደግሞ የእርስዎን ደግሞ እንስማ። እንዴት ነበረ ወርቄን ሲያጫት የነበረው ነገር ምን ይመስል ነበር? ሰው እቺ አንድ ፍሬ ልጅ አትሆንም በኋላ ታስቸግራለች አልተባሉ? አልተባሉም እንደዛ? አዎ እንደዛ አልተባልኩም። ያው ባህሪያዊ ጸባያም ያው ቆንጆ እንደሆነ ከቤተሰብም በደንብ ተረድቻለሁ። በአካልም ያው ባይበዛም እንደዚሁ አይቻለሁ። ጥሩ ስርዓትም ያላት ስለሆነች ምንም ቅር የተሰኘሁበትም ነገር የለም፣ የተሰማኝ ነገር የለም። እሺ እነ ብርሃኑ ጋር ልምጣ። እኛ ትውውቃችን ነው አይሻልም? አዎ ይሻላል። እኛ የተዋወቅነው ትምህርት ቤት ነው። በነገራችን ላይ በትዳር 22 ዓመታችን። ከዚያ ያልሻለሁ በቃ ተዋወቅነው ትምህርት ቤት። ከዚያ ያልሻለሁ ምንም አላልከኝም። ባይዘው አልኩሽ እኮ ኧረ አላልከኝም። 22 ዓመት በትዳር ገዙ ይሙት አላልከኝም። ምን ያለው ነገር አለ እንዴ? እናንተ ሰምታችሁ? አልሰማንም። በእውነት እኔም አልሰማሁም። ይኸው ብቻ ለሚስት ነግራሃት ነጀምርላት አይደል ብሎ አይ እየምርልሽ እንጂ ብሏል። ምን ብሏል? እስቲ ያለው አከፈለበት ደግሞ አይ ድገምላት ችግር የለም። ድገሞ እና በትዳር 22 ዓመታችን ነው። እሺ የተዋወቅነው ትምህርት ቤት ነው። ከዚያ ያስመዘገበችን ደግሞ ልጃችን ናት። እኛ አላሰብንም። ልጃችን ናት ቴክስት ልካ ያስመዘገበች። እንተዋወቃለን ወይ ላይ? እሺ እሷ ናት ያስመዘገበች። ይኸው ነው ያለው። አይ ያለውማ እሱ ነው። እናንተ እንዴት ነበር የተዋወቃችሁት? ወደ ትዳር የገባችሁት እንዴት ነበር ሂደቱ? ትምህርት ቤት ተዋወቅን አብረን ስንማር። በዚያ መተዋወቅ መጣ። ከመተዋወቅ መጣ። አዎ ከዚያ ከሷ መጣ። እሻልኩኝ። እሷ ነች ጠየቀችኝ። በቅንሽ አንቺ ምን ትያለሽ? አይ እኔ ነኝ መጀመሪያ ጠየቅኩት። ምን ብለሽ? ያለው ውሸቱን ነው። እሺ እሱ ነው የጠየቀኝ ነው። አዎ ረስቶት ዘንግቶት እንዳይሆን ረስቶት ይሆናል አይደል? እና በቃ እሱ እንዳለው ነበር ነው። ምን ነው የሆነ ነገር የምትሸፋፍኑ ነው እኮ ይመስል። ምንድን ነው? እንዴት ነበረ መጀመሪያ ስታወሩ? እሱ እንዳለው የተዋወቅነው ትምህርት ቤት ነው። ወደ ትምህርት ቤት የተማርን እያለ ያው በዛው ተዋወቅን። ከዛ በሂደት የክፍሉም እየጨመረ ሲሄድ መታወቅ እየጨመረ መጣ፣ ፍቅሩም እየጨመረ መጣ። ግን አስበን አይደለም። በነገራችን ላይ
ያው በወንድምና እህትነት ነበረ በፊት ስንኖር የነበረው ማለት ነው። ስንቆይ ያው ወደ ፍቅር ገባን ማለት ነው። ከዛ ወደ ትዳር ተቀየረ። 22 ዓመታት ተቆጠረ። አዎ። እነ በላይነሽስ? እኛ የተዋወቅነው እሱ ስራ ቦታ ጋር ነው። ጓደኛዬን አሟት ይዤ ሂጄ ነበር። ዶክተር ነው? አዎ። እሺ። የምን ከዛ ሚድዋይፈሪ ነው። ሚድዋይፈሪ ነው። ጽንስና ህጻናት ላይ ነው። ኦኬ። ማዋለጃ። ከዛ ታዲያ መማት ምጥ ነው? አዎ ምጥ ነበር። ምጥ ይዟት በይና እዛ ነው የተዋወቅነው። እሺ። ከዛ ደስ የሚል ጊዜ ነበር። እንዳጋጣሚ ነበር የተገናኘ ነው። በ10 ቀን ውስጥ ተዋወቅን፣ ተግባባን። በ10ኛው ቀን ተጋባን። እውነት? በእውነት ቀንዲ በእውነት እሷን አሟት ከ6 ቀን በኋላ ከወጣች በኋላ እኛ ያው በስልክ ነው የጨረስነው 4ቱን ቀን በይወቃ። ከዛ 10ኛው ቀን ላይ በ10ኛው ቀን ጀመራችሁ? አዎ በ8 ተዋውቀን በ18 ተጋባን። ቀለበት አደረገልኝ። በቃ የመጠናናት ምናምን የሚባለው ነገር ላይ አልነበርንም። ወደ ትዳር። አዎ። ከዛ ስንት ዓመት አስቆጠራችሁ? 8 ዓመት ከ4 ወር የ2 ልጆች እናትና አባት። ያው አንዳንድ ጊዜ የጊዜ መርዘምና ማጠር ሳይሆን ከሰው ጋር ከተግባባን ይሄ ክሊክ ስታረጊ ወይ ደግሞ ምንድነው ግጥም ሲል ሄዶ ግጥም ነው። ግን ልክክ ነው። 10 ቀን ግን ሰኞ ዕለት ማክሰኞ ሮብ ዕለት ሐሙስ ዕለት የሚለው ዘፈን ለእናንተ ነው። ታውቃላችሁ የአስቴርን ዘፈን? እኔ የትዳር ፍርሃቱንም አላውቀውም። ለዛ ይመስለኛል እና ከጀመርንበት እስካሁን ድረስ የአባትነቱን ነው እንጂ የባልነቱን ባህሪ አላውቀውም። ለምን? በጣም ትሁት ነው። በቃ እንደ አባት የሚንከባከብ አባዬ ነው የምለው እና እንደ አባት ስለሚንከባከበኝ ይመስለኛል። 2 ልጆችም ሳሳድግ እንዴት ነው እህትና ወንድሞች ናቸው ይሉናል ብዙ ጊዜ አጋጣሚያችን። ያዋልደሽ እሱ ነው? አዎ ሁለቱ ነው ያዋልደሽ? አዎ። የራስ ቤተሰብ እኮ ማዋልድ አይፈቀድም ይባላል። አዎ አይፈቀድም። እኔ እዛ ነበርኩና ወደ ወሎ በጊዜውም ጦርነት ምናምን ነበር ያለኝ እሱ ብቻ ነው አማራጭ የነበረውና እሱን ነበር ተጠቅሜ የወለድኩት። ጎበዝ ነበር? እንዴት ነው? አዎ በጣም ጎበዝ ነው። በስራው የተመሰገነ ነው። አዎ ይሄ ደስ ይላል። ምስክርነት ከሚስት ሲገኝ አይደል? በጣም እንዴት ነበር አንተ እስቲ ስታዋልዳት? የራስን ቤተሰብ ማዋለድ ወይም ደግሞ ከሕክምና ጋር የተያያዘ ነገሮችን ማድረግ ይከብዳል ይባላል። እንዴት ነበር እስቲ? አዎ ይከብዳል፣ ግን ማለት አንዳንዴ የምትወስጃቸው እርምጃዎች ከፖዚቲቭ አመዝኖብሽ ሲገኝ ያንን ታደርጊዋለሽ። በሰዓቱ ምንድነው እኔ እዚህ ሆስፒታል ሰራ ነው የምሰራውና ግን እሷ 8ኛው 9ኛው ወር አካባቢ ላይ ወደ ቤተሰቦቿ ሄደች። በእንትን ቤተሰብ ጋር ለመውለድ ማለት ነው። ከዛ መጨረሻ ላይ ጊዜው ሲደርስ አጋጣሚ 2 ሳምንት ነው የሄድኩትኝ ቀደም ብዬ። በዛ ሰዓት ውስጥ ይመጣል ብዬ ስጠብቅ አልመጣም። ከዛ ያደረኩት ምንድነው መከታተል ነው እሷን እዛው። ከዛ አጋጣሚ ሆኖ ማታ ላይ ቁርጠት ምጥ ነገር ጀመራት። ወደ 1 ሰዓት አካባቢ ሲጀምራት መንገዱም አስቸጋሪ ነውና ትራንስፖርት ምናምን ለመምጣት ከዛ ወዲያውኑ ያጣደፋት ምናምን ሳየው ሁሉ ነገር ሰላም ነው። የሚያስፈልጉ መሳሪያዎችን ይዣለሁ። ለማዋለድ የሚያስፈልጉት መሳሪያዎችን ይዣለሁ በከፊል። መጨረሻ ላይ ልጅ መጣ፣ አዋለድኳት። ብቻ ልጅ ወንድ ልጅ ነበር። ሁለተኛ ልጅ ላይስ? ሁለተኛ ልጅ ደግሞ ኮሮና ነበረ። ስኬታማ ነበር? ስኬታማ ነበር። ጥሩ ነበረ። በጣም ቆንጆ ነበር። እሺ እኔና እናንተ እንግዲህ ይህን ያህል ከተዋወቅን አሁን መጀመሪያ ዛሬ ሚስቶችን ወደ ውጭ የሚሸኘው ከባሎች ጋር ቆይታ አድርጋለሁ ማለት ነው። እሺ ሚስቶቻችሁን ሸኝተናል። ከእናንተ ጋር ደግሞ ቆይታ ላደርግ ነው። ግን ወደ ጥያቄዎቹ ከማለፊ በፊት ሁላችሁም የተለያየ አይነት የትዳር ልምድ ነው ያላችሁ። ስለዚህ ትዳር እንዴት ነው? እስቲ በሁላችሁም አይ ትዳር ምን ይመስላል የሚለውን ብናነሳስ። ትዳር ለሰው ልጅ መሰረቱ ዋናው ትዳር ነው። የመኖር ምስጢሩ ትዳር ኑሮት ከዚያ ልጅ ወልዶ የመተካካት ኑሮ ሲኖር ነው ደስ የሚለው እና በትዳራችን እኛ በጣም ደስተኛ ነን። እናት ናት። ሰው ያለው ነገር ተቻችሎ ነው። ግን ለእኔ ከራሴ በላይ የምታስብ እንደ እናት ነው የምታስብልኝ።
በጣም ጥሩ ናት። ትዳር በጣም እንደኛ ቢሆን በጣም ደስ ይላል እያስባለሁ። በእኛ ተሞክሮ ስለዚህ ትዳራችሁ እንደኛ ያርግላችሁ። እንደዚያ ያርግላችሁ። አቶ ዳኛቸው እርሶ ጋስ? እሺ ትዳር በጣም ቆንጆ ነው። የጋራ ህይወት ነው። የተናጠል ህይወት ስለማይሆን ያሉ ነገሮችን ሁሉ ተመካክሮ ተግባብቶ መሆን የሚገባቸውን ነገሮች ሁሉ ማመቻቸት መስራትም ይቻላል እና መደማመጥ ያስፈልጋል። ቆንጆ ነው ትዳር። እሺ ጌታነህ? ትዳር ማለት መርጠሽ የምትገቢበት ነው። የሁለት ሰዎች አብሮነት የመኖር ሚስጥር ነው። ያ ማለት ደግሞ ምንድነው? ባንቺ ባስ በኔ ባስ ተብሎ ነገሮችን ችግሩን እንደ ችግር እየያዙ መፍትሄ እየፈቱ አብሮ የመኖር ሚስጥር ነው። ሚስት ሲባል ደግሞ ስጦታ እንጂ ምርጫ አይደለችም። ስለዚህ ስጦታን ተቀብለሽ ምርጫሽን እሷን አድርጎ የመኖር ሚስጥር ነው። ስለዚህ ትዳር በጣም ደስ ይላል። በዚህ 8 ዓመት ከምናምን እሷ እንደ ሚስትም እንደ እህትም እንደ እናትም እንደ ወንድምም ለሷም እኔ እሷም ለኔ ሆነን አብረን የዘለቅንባቸው ጊዜያቶች ናቸው እና በጣም ደስ ይላል። እሺ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ ለበዓል ቀን ቤታችሁ መጀመሪያ የሚቀርበው ምግብ ምንድን ነው ነው የሚለው? ከጌታነህ እጀምራለሁ። ዶሮ መጀመሪያ የሚቀርበው ምግብ። እሺ አቶ ዳኛቸው? ያው ዶሮ ነው። ያው እሷም ዶሮ መስራት ምን ማለትን ስለምትወድ ዶሮ። እሺ ብርሃኑ? የሚቀርበው ነው የሚበላው? የሚቀርበው መጀመሪያ የሚቀርበው ሁሉም ነው ግን ዶሮ ይሁን? የሶስታችሁም ዶሮ ይሁን። እሺ ሁለተኛው ጥያቄ ባለቤትህ ለበዓል ከምትሰራቸው ምግቦች ውስጥ በብዛት የምትጠቀመው የወጥ ቅመም ምንድን ነው? እሺ ያው የተለያዩ ቅመሞችን ያው እንግዲህ ከዝንጅብል ጀምሮ ስማች በብዛት የምትጠቀመው ቅመም ያው ዝንጅብል፣ ጥቁር አዝሙድም፣ ነጭ አዝሙድ እና የተለያዩ ማጣፈጫ ሊሆኑ የሚችሉ ቅመማ ቅመሞችን እና እንደገና ይሄን በሶ ብላ ሌሎችንም እነ ኮረሪማን የመሳሰሉ እነዚህን ትጠቀማለች። ዘርዘር አድርገውታል ግን አንድ ነው የሚሆነው። በብዛት የምትጠቀመው ስለተባለ አንዱን ቢጠሩልን ጥሩ። ያው ኮረሪማ በትጠቀማለች። በቃ ኮረሪማ። አዎ። ጌታነህ? እኔ እርድ ልትጠቀም ትችላለች። እርድ። እሺ ብርሃኑ? እኔ ኮረሪማ። እሺ ኮረሪማና እርድ። እሺ ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ባለቤትህ ምን ስታደርግ ታስቀሃለች? አሁን በበዓል ጊዜ አሁን ቀድማ በበዓል አይደለም፣ ምን ስታደርግ ታስቆታለች? በቃ የምትወስነው አሁን ብዙ ነገሮችን ተማክረን እናደርጋለን። ሁሉን የሚፈጽመው ግን አንዳንዴ በራሷ የምትወስነው ነገር ያው ያስቀኛል። እሱ ያስቆታል። ብርሃኑ? የሚያስቀኝ ነገር እሷ ተሳቀች እስቃለሁ። ባያስቅም ነገሩ ትስቃለህ? በቃ ተሳቀ ይስቃለሁ። ስለዚህ ደስተኛ ስትሆን የእሷ መሳቅ ነው የሚያስቀው። አሪፍ ነው በጣም። እሺ ጌታነህ? ፈገግታዋ ያስቃል። ፈገግታዋ ያስቃል። ለምን? ያው ውስጣዊ ደስታዋን ስለሚገልጸው እንደተደሰተች ነው የምገልጸው። ስለዚህ ፈገግታዋ ነው የሚያስቀው። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ እንሰማለን። እሺ ሚስቶች እንኳን ደህና መጣችሁ። ወደ ጥያቄው ከማለፌ በፊት ግን አይደል ሁሉ ጊዜ ፍቅርን መገላለጽን የመሰለ ነገር የለም። ይሄ ደግሞ ጥሩ አጋጣሚ ነውና ፍቅራችሁን ተገላለጹ። ከፈለጋችሁ ደግሞ እንኳን አደረሳችሁ መባባልም ትችላላችሁ አይደል? አይመስላችሁ? እሺ ጀምሩ። ከእናቱ ዳኛችሁን ጀምሩ። በጣም እወድሻለሁ፣ አከብርሻለሁ። ምክንያቱም ብዙ ችግሮች ፈተናዎችንም አብረን አሳልፈናል። እንቅፋቶችን ሁሉ የገጠመንን አብረን እያሳለፍን ስለሆነ ትልቅ ከበሬታና ውዴታ አለኝ። አመሰግናለሁ።
እርሶ ፍቅር ሲገልጹ ወርቄ አይኗን ከብደደል እያደረገች ነበር። ምንድን ነው? ላስነጥሳኝ ነበር። ገርሞኝ ነው ደስ ብሎኝ ነው እንዴ? ገርሞሽ ደስ ብሎሽ ነው? አዎ ደስ ብሎኝ ነው። እሰይ። እንደሱ ከሆነ ደግሞ አንቺ ምላሹን ለሳቸው መስጠት ትችላለሽ። እኔም በጣም አመሰግናለሁ። ትዳሬም በጣም አከብራለሁ፣ እወድሃለሁ። የልጅ አባት በጣም ደስ ይለኛል። ደስ ይላል። አዎ በጣም አከብራለሁ፣ በጣም እወዳለሁ። የልጅ አባት ነው። እድሜና ጤና ይስጥልን እላለሁ። አሜን። እሺ ብርሃኑ፣ እወድሻለሁ። ከራሴ በላይ ነው፣ ለእኔ ከማስበው በላይ አንቺ ስለምታስቢልኝ እወድሻለሁ። የልጅ እናት ኑሪልኝ፣ ዘላለም ኑሪልኝ። በቃ ከአንቺ በፊት እኔን ያርገኝ ይላል። አይባልም። እቺ አባባል በጣም ከባድ ናት አይደለ? ከአንቺ በፊት እኔን ያርገኝ ማለት ኧረ መሆን የለበትም አይደል? አዎ ስማ፣ አይ ከልብ ነው አይደል? ፍቅሩን ሲገልጽ ነው። እሺ እነ ጌታ ነው የኔ ውዷ ባለቤቴ፣ በጣም አፈቅርሻለሁ። ሁሉ ነገሬ ነሽ፣ የልጆቼ እናት፣ በቃ በጣም ሁሉ ነገሬ ነሽ። በጣም ነው ማፈቅርሽ። ዘላለም ኑሪልኝ። እንኳን አደረሰሽ። እሺ በላይነሽ፣ አባዬ ነው ምልክ እንደ አባት ተንከባክበ እዚህ ስላደረስከኝ ሁሉንም ነገር ታግሰ ለዛሬ እኔነቴ ለዚህ ላበቃኝ በጣም አመሰግናለሁ። በጣም አፈቅርሃለሁ። አሁን ያበጠው የፈንዳ ጥያቄ እንጠያየቃለን አይደል እንዴ? ዋናው ፍቅር መገላለጹ ነው የሚበልጠው እሱ ስለሆነ የመጀመሪያው ጥያቄ ባሎችን የጠየቅ ነው። በበዓል ቀን ቤታችሁ መጀመሪያ የሚቀርበው ምግብ ምንድን ነው ብለን ነበር። በበዓል ቀን ቤታችሁ መጀመሪያ የሚቀርበው ምግብ ምንድን ነው ብለን ነበረ። ከአንቺ ነው የምጀምረው። በላይነሽ ዶሮ ነው የሚቀርበው። እሺ አሳይልኝ። ዶሮ። እሺ ወርቄ፣ አቤት። ቤታችሁ ለበዓል ቀን መጀመሪያ የሚቀርበው ምግብ ምንድን ነው ብለን ነበር አቶ ዳኛቸው የጠየቅነው። መጀመሪያ የሚቀርበው ጻድቅና ጸበል፣ ያው ዳቦና ጠላ ነው የሚቀርበው። አዎ፣ ቀጣይ ደግሞ ዶሮ ማለት ነው። እሺ መጀመሪያ ግን ዳቦና ጠላ ነው። ዳቦና ጠላ ነው። እሺ አሳዩልኝ አቶ ዳኛቸው። ዶሮ ወጥ ብለዋል። ዳቦ መቅረሱን ረስተውት ነው አቶ ዳኛቸው? ረስታ ነው ወይ? ያው መቼም ሀሳብ እንትን ሲል። እሺ ወርቅነሽ፣ ዳዊት ልድገመው ጥያቄ? አይ ሰምቻለሁ። እሺ የፍቺ ቀን መጀመሪያ የሚቀርበው ዶሮ ወጥ ነው። እኔ የፍቺ ቀን አላልኩም፣ በበዓል ቀን ያው ዶሮ ወጥ ነው። ዶሮ ወጥ ነው የሚቀርበው መጀመሪያ። እሺ አሳይልኝ ብርሃን። እሺ ሁለተኛው ጥያቄ ባለቤትህ ለበዓል ከምትሰራቸው ምግቦች ውስጥ በብዛት የምትጠቀመው የወጥ ቅመም ምንድን ነው? ብዙ አይነት ቅመም ይጠቀማሉ፣ ግን በብዛት የምትጠቀመው የትኛውን ነው ብለን የጠየቅነው። ከአንቺ ነው የምጀምረው። እኔና ቅመም ኮረሪማ። አሳይልኝ ብርሃን። ኮረሪማ በብዛት የምጠቀመው እኔ ኮረሪማ ነው። ቡና ላይ ሁሉም ግን የወጥ ነው ያልኩት። ወጥ ላይ ብዙ በቃ ስለምወደው ኮረሪማ ነው። ኮረሪማ አሳይልኝ። አይመለስም ብለሽ ነበር? እኔ እንጃ። እሺ በላይነሽ። መከለሻ። እርድ ትጠቀመሽ በብዛት ለበዓል? አይ ለበዓል አይደለም፣ በኖርማል ቀን ወይም አልጫ ነው የሚሰራው በብዛት እናንተ ቤት። እሺ የመጨረሻው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ምን ስታደርግ ታስቃለች ብለን ነው። ከወርቄ ልጀምራ። እሱን ነው የጠየቅሽው? አዎ ሌላ የሚጠየቅ ሰው አለ?
ባለቤት ምን ስታይ ያስደስታል ነው እሺ ምንድን አይደለም ባለቤትህ ምን ስታደርግ ታስቀሃለች? አንቺ ምን ስታደርጊ ነው አቶ ዳኛቸው የምታስቂያቸው ማለት ነው ጥያቄው። እኔ እንዴ አይስቅም እኮ እሱ ሲጀመር አይስቅም። ስትጫወቺ ስትቀልጂ ምንም ስታደርጊ አይስቁም? ቡና ሳፈላ ምን ያስቃል? ቡና ፈልቼ በቃ ስንጫወት ነው ድንገት ፈገግ ይላል። በቃ አይስቅም። ያሳዩልኝ። ይስቃሉ? ውሳኔዎቿ ብለዋል። አንዳንዴ የምትወስናቸው ውሳኔዎች ያስቀኛል ብለዋል። ይሄን ታውቂያለሽ? ያው በቃ እኔ እንጃ ብቻ። ምን አይነት ውሳኔዎች አሉሽ የሚያስቁ የሚመስልሽ አንቺ? እሳቸው የሚያስቃቸው የሆነ ነገር ላይ በቃ ቶሎ ብዬ ቁርጥ ሲያደርገው ይስቀው ይሆናል። ግን ሲስቅ ስላላየሁት ይስማማሉ አይስቁም እያለች ነው ወርቂ? አይ እርግጥ አንዳንድ ሁኔታዎች ላይ እስቃለሁ። በምትወስነው ውሳኔ ይሄ ግድ መሆን አለበት ምን በምትልበት ሰዓት ፈገግ ብዬ እንትን እላለሁ። እሺ ወርቅነሽ? ስንጫወት ቤት ውስጥ ስንቀላለድ ደስቀ ይሆናል። ትቀላለዳላችሁ? ቤታው ስንቀመጥ ምን አይነት ነገሮች እያነሳችሁ ነው የምትቀላለዱ? እስቲ እኛም እንስማው እንሳቅኛ። እንዲሁ በጨዋታ ያው በልጃችንም በተያዘ ወይ እሷ ስታወራ። ግን ጥያቄው ልብ ብለሽዋል አይደለ? ባለቤትህ ምን ስታረግ ታስቀሃለሽ ነው? ስንጫወት ስቅ ይሆናል። ስንጫወት በሚለው እንያዘው። ስንጫወት አሳይልኝ ብርሃን። እሷ ስትስቅ ስቃለሁ ነው ያለው። ስንጫወት መሳጭ በላይነሽ? እኔ ስኮረኩረው ነው የሚስቀው። ስትኮረኩሪ ነው የምትስቀው? የቱ ጋር ሲኮረኩር ነው የሚስቀው? እኔ በብቱ ጋር ሲጋስኮር እሱ ጋር ሲኮረኩር። አሳይልኝ። ፈገግታዋን የሚያስቀኝ ይላል። እውነት እኮ ነው። ሲኮረኩር አይደል የሆነ ነገር ሲያደርግ ነው ሰው የሚስቀው። ኮርኮሮች ታውቂያለሽ? ብዙ ጊዜ ብዙ አጋጣሚ ምን ሲያደርግ ለምሳሌ ሊተኛ ሲል እረብሻለሁ። ከስራ መጥቶ ደግሞ ስለሚሆን አነቃቂዋለሽ። መኮርኮር እንዴት ረሳት ታዲያ? ብዙም ሴንስ ስለማላደርገው ለዛ ሲኮረኩር ብዙም እንትን አይደለም። ለዛ ነው ራስህ ሲኮረኩርም አይደለም እኮ ሰው ሲኮረኩር ነው እኮ የሚያስ እንሞክረው እንዴ? እሺ ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር ብርሃኑና ወርቅነሽ 10 ነጥብ፣ አቶ ዳኛቸውና ወርቄ 5 ነጥብ፣ ጌታነህና በላይነሽ 5 ነጥብ። ስለዚህ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። አሁን ደግሞ በተራ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ አደርጋለሁ። እሺ ከባሎች ጋር ቆይታ አድርገን ጨረስን፣ አጠናቃቅን። ከእናንተ ጋር ቆይታ ላደርግ ነው። ግን ወደ ጥያቄዎቹ ከማለፌ በፊት ግን አንድ ጥያቄ ነበረኝ። በጣም የምትወዱት በዓል የቱን ነው? የበዓል ወቅት ስለሆነ ይህን እናንሳ ብዬ ነው። እኔ ሁሉንም እወዳለሁ፣ ግን ፋሲካ ይበልጣል። ፋሲካን የበለጠ ትወጂዋለሽ? እሺ ወርቄስ? እኔ ፋሲካ በጣም ደስ ይለኛል፣ እወደዋለሁ፣ ደስ ይለኛል። በዓል ሁሉም ደስ ይላል፣ ግን አዲስ ዓመትን በጣም ደስ የሚል። አዲስ ዓመትን ዘመን መለወጫን ትወጂዋለሽ? ወደ ጥያቄዎቹ ላልፍ ነው። ከማን ልጀምር? እስቲ እናንተ ጋር ቁጭ ብዬ። ወርቄ እዚህ ጋር ልቀመጣ? ደስ ይላል በጣም። ደስ ይልሻል? አዎ ካልሽ እሺ። ወደ መጀመሪያው ጥያቄ ላልፍ ነው። ዝግጁ ናችሁ? ጥያቄውን ከማለፍ በፊት የምትወዱት የቲቪ ፕሮግራም እስቲ ምንድን ነው ንገሩኝ። በላይነሽ? ቃጠሎና እንተዋወቃለን ወይ ደስ ይለኛል። እሑድን በኢቢኤስ ማለት ነው። እሺ ቃጠሎ ምኑ ነው የምትወጂው? ቃጠሎ ሰው ሲጀምር ጀምሮ እስከሚጨርስ እኔ ነኝ
አብረሽ ትቃጠያለሽ በጣም። የትኛው ፓርት ነው ግን የሚያዝናናችሁ ከፕሮግራሙ? የትኛው ምን ጋር ሲደርስ ነው የምትዝናኑት? ልክ 3ኛው ፓርት ላይ የሚቃጠሉበት ሰዓት አለ አይደለ? እሱ ጋር በቃ ይወጡታል አይወጡትም አብሬ ነው በቃ አብሮ መቃጠል መሞከር ትፈልጊያለሽ? አይሆንልኝም አውቃለሁ። ወርቄስ? እኔ ነፍሱን ይማርና የለም እሱ ከእናንተ ጋር የነበረው ፕሮግራም በጣም የቤስ ደስ ይለኛል። በጣም ወደዋለሁ፣ እከታተላለሁ እንደውም እሱን እንጂ ሌላ ብዙም አልከታተልም። አስፍዬ ነበር እሳቸውን በጣም የምወደው ፕሮግራም እሱን ደስ ይለኛል በጣም። እሱ ሁሉ ፕሮግራም ላይ ነበር በእርግጥ። እሺ ወርቅነሽ? እኔ እሁድን በቤስ እወዳለሁ በጣም። ይበልጥ ደግሞ አዲስ ምዕራፍ በጣም ደስ ይለኛል መከታተል። አዲስ ምዕራፍ ምን ነው የምትወጂው? ያው የሚያጣው የሚቀርበውን ታሪክ ለመስማት በጣም ደስ ይለኛል። ምን ትማሪበታለሽ? ብዙ ነገርን ያው ለሚቀርበው ሁሉ ብዙ ነገርን እማራለሁ። የመጀመሪያው ጥያቄ ባለቤትሽ በዓል ሊደርስ ሲል አስቀድሞ ምን ይገዛል ነው ወርቅነሽ? አስቀድሞ የሚገዛው ያው እቅዱ እንዳለ ሆኖ ሲደርስ ግን ያው በግ ነው የሚገዛው። በግ እያሰበ አይደለም የሚደርስበት። እሺ ጠይቀው ግን እሱ ሲመጣ በዓል ሊደርስ ሲል ምን ትገዛለህ ብዬ ነው። ስለዚህ በግ ነው የሚል ይመስልሻል? እንግዲህ ለኔ እንደዛ ነው። እሺ በግ ብለሻል። እሺ ወርቄ? እኔ በዓል ሲደርስ የሚገዛው ለበዓሉ ሳን ለኔ ስጦታ ሽቶ ይገዛል። ሽቶ ይገዛል ሊደርስ ሲል። ምን አይነት ሽቶ ነው የሚገዛልሽ? በቃ ደስ የሚል ሽቶ ይገዛልኛል። ከገዛልሽ የምትወዱ ሽቶ ምን አይነቱ ነው? ሞቅ ያለው ደስ ይለኛል። እና በብዙ ጊዜ የአረቦች ነው የሚገዛልኝና ደስ ይላል። ትወጂዋለሽ አንቺ? አዎ ሽቶ በጣም ደስ ይለኛል። ምርጫውን ትወጂዋለሽ? እሱ ምርጫ እቀበላለሁ እኔ። ምን አይነት? ዶሮ ይገዛል። ዶሮ ይገዛል። ወደ ሁለተኛው ጥያቄ ላልፍ ነው። ሁለተኛው ጥያቄ ደግሞ ለሚስቶች ባለቤትሽ የሚወደው የበዓል ሙዚቃ ነው። በላይነሽ? ይሁን የበላይን ይወደዋል። ምን የሚለው? የዘገኝ የሚለው ነው። እኔ ዝም ብዬ ገምቼ ያልኩሽ እንጂ ተፍቶብኝ እሱን ወደ ይመስለኛል እንግዲህ ብዙ ጊዜ ስለማያዳምጥ። ስለዚህ የይሁኔ በላይ ይዘገሊላት። እሺ ወርቄ? እኔ እሱ የሚወደው ሙዚቃ የበዓል ሙዚቃዎች ይወዳል። ምን የዓመት በዓል የሆነ ደስ ይላል። ማነው ስሙ የሚባል ሙዚቃ ይወዳል። ማነው ስሙ? ይሁኔ ደበበ ነው። ይሁኔ በላይ ነው። ምን የሚለው ሙዚቃ? የስራው ማዝራም ነው። አንድ አይነት ዘፈን እሷ ላይነሽ የሚመለሰችው እሱ። አብርሃም ምንም ሙዚቃ አይወድም። ምንም ሙዚቃ አይወድም። ምንም አይወድም። ስለዚህ አይወድም በሚለው እንያዘው። አዎ አይወድም። እሺ የመጨረሻው ጥያቄ ባለቤትሽ ጫማውን ሲያስር ከየትኛው ነው የሚጀምረው? ከቀኝ ነው ከግራ? ከግራ ይሆንሽ? ከግራ። እሺ ወርቄ? ቀኝ ነው የሚጀምረው። ከቀኝ ነው የሚጀምረው። እሺ በላይነሽ? ከግራ። እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። በድጋሚ በያላችሁበት መልካም የበዓል መዳረሻ እንዲሆንላችሁ እንመኛለን። ባሎች ወደ ውስጥ ይመጣሉ ማለት ነው። እንኳን ደህና መጡ። ብዙ ነገሮችን ስላነሳን ስለተጨዋወትን በቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ በዓል ከመድረሱ በፊት ምን ይገዛል? ለበዓል የሚሆን ነገር ነው ግባት። እሱን አላውቅም። ጥያቄውን እንደዚህ ነው የጠየቅ። ልክ እኔ አሁን እንዳልኩት ባለቤትሽ በዓል ከመድረሱ በፊት ምን ይገዛል? የበዓል ልብስ። የበዓል ልብስ ነው የሚገዛው። አሳይልኝ። ዶሮ ብላለች። እሺ አቶ ዳኛቸው? እሺ በዓል ከመድረሱ በፊት ያው ካለ ቅርጫ አለበለዛም ዶሮ ነው የሚገዙት። አዎ። ስለዚህ የትኛውን እናደርገው? መልሱ ቅርጫ ቅርጫ ይሁን።
ሲጀመር ለእኔም እሷ ነው የምትገዛልኝ። እንኳን እሷ ልገዛ እኔ የምገዛው ነገር የለም። ስለዚህ ምንም አትገዛም። በዓል ሲደርስ አልገዛም። እሷ ናት የምትገዛው። እሷ ናት። ለቤቱም ለአንተም እሷ ናት የምትገዛው። ለቤት ከሆነ ቅርጫ ምናምን ሊሆን ይችላል እንጂ በግ ምናምን ከሆነ እሷ ትሻላለች እንጂ እኔ አላውቅም ገበያ ብለን። ስለዚህ ምን ይሁን መልሱ? እኔ አልገዛም። አንተ አትገዛም፣ እኔ አልገዛም። እሺ አሳይልኝ። በግ ነው ያለችው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባለቤትሽ የሚወደው የበዓል ሙዚቃ ነበር ያለው። ብርሃኑ ሙዚቃ እኔ አልሰማም ጭራሽ። ኳስ ከሆነ የምትወደው የበዓል ሙዚቃ የለም? ኢቢኤስ ነው ያለው። ግን ሲጀምር ሙዚቃ ነገር አልወድም። እንደው ፕሮግራም ካልሆነ በቀር ሙዚቃ ግን አልወድም። መልሱ ምን ይሆን? እሺ እኔ አላይም። አልሰማም። አላይም። አልሰማም። እሺ አሳይልኝ። እሺ አቶ ዳኛቸው የነዋይ ደበበን ባህላዊ ዘፈን ሀገርን ጀግኖችንም እየጠቀሰ የሚዘፍናቸውን ዘፈኖች እወዳለሁ። አለው እንደዛ የበዓል ሙዚቃ። ስለዚህ ነዋይ ደበበ ይሁን መልሱ? አዎ ነዋይ ደበበ። እሺ አሳይልኝ። ይሁኔ በላይ ብላለች። ያው የእሱንም ዘፈን እወዳለሁ። አውደ ዓመት እያለ የሚዘፍን ነው። አውደ ዓመት እያለ የሚዘፍን ነው። ብዙ ነው አውደ ዓመት የሚዘፍን። የትኛው ምን የሚለው ሙዚቃውን አስታውስ። ዓመት በዓል ሲመጣ አውደ ዓመቱ የሚለው ነው። አይ አውደ ዓመት ታደሰ ማን ነው? ታደሰ መከተ እንደዛ ነው። አውደ ዓመት የሚለው ወይም ይሁኔ በላይ ነው። ይሁኔ በላይ ምን ዘገሊላል የሚለው ዘገሊላል የሚለው ትወደዋለህ? እሱ የመጨረሻው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ጫማውን ሲያስር ከየትኛው እግሩ ይጀምራል? ከግራ ወይስ ከቀኝ ብለን ነበረ። ከአንተ ልጀምር ጌታነህ። ከግራ ነው የምጀምረው። ከግራ ነው የምትጀምረው? እሺ አሳይ። አቶ ዳኛቸው። እኔ ከቀኝ ነው የምጀምረው። ከቀኝ ነው የሚጀምረው። እሺ አሳይልኝ። ደስ አለሽ አረጋው ሲመለስ። እሺ ብርሃኑ። ከቀኝ። እሺ አሳይልኝ። ጥያቄዎቻችንን ጨርሰናል። ነጥብ አሳውቃለሁ። ብርሃኑና ወርቅነሽ 20 ነጥብ፣ አቶ ዳኛቸውና ወርቄ 15 ነጥብ፣ ጌታነህና በላይነሽ 25 ነጥብ። የዛሬ እንተዋወቃለን ነው አሸናፊዎቻችን ጌታነህና በላይነሽ ናቸው። የ15 ሺህ ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። አቶ ዳኛቸውና ወርቄ እንዲሁም ደግሞ ብርሃኑና ወርቅነሽ እዚህ ድረስ መታችሁ በጣም ቆንጆ የበዓል መዳረሻ እንተዋወቃለን ስላደረጋችሁልን ከልብ ነው የምናመሰግነው። 7696 ኤን እያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል። የ15 ሺህ ብር ተሸላሚዎች ትሆናላችሁ። ቆንጆ ጊዜ ታሳልፋላችሁ። እንዲሁም ደግሞ ተወዳጁን ማጋችንንና ቲሸርታችን ይዛችሁ ትሄዳላችሁ። እንተዋወቃለን። እንግዲህ ይህን ይመስል ነበረ። ቺርስ። መልካም በዓል በያላችሁበት እየተመኘን የዛሬው እንተዋወቃለን ወይ ፕሮግራማችን ይሄን ይመስል ነበር። ሌሎች ፕሮግራሞቻችን ይቀጥላሉ። መልካም ቆይታ።